እንደምን አላችሁ የተወደዳችሁ ቅዱሳን? እግዚአብሔር የተመሰገነ ይሁን። ሁሉ መልካም ነው። ባለፉት ጊዜያቶች ሰው እንዲሁም ደግሞ ኃጢአት በሚል አርዕስት ተነጋግረናል። ዛሬ ደግሞ የእግዚአብሔር ጉብኝት በሚል በመጽሐፍ ቅዱስ ውስጥ እናያለን ማለት ነው። መለኮታዊ ጉብኝት ወይም የእግዚአብሔር ጉብኝት በመጽሐፍ ቅዱሳችን በብዙ ቦታ ተጽፎ እናገኛለን። የጉብኝት ዘመን በመጽሐፍ ቅዱስ እግዚአብሔር ሰውን፣ ሕዝብን በጸጋ በምህረት በማዳን ወይም በፍርድ የሚጎበኝበት የተለየ ጊዜ ማለት ነው። የእግዚአብሔር የጉብኝት ጊዜ ማለት በመለኮታዊ ጉብኝት ውስጥ ጊዜ ዋነኛ ነገር ነው። በሕይወታችን እግዚአብሔር በተለያዩ መንገዶች ይጎበኘናል። በቃሉ ይጎበኘናል። በመንፈስ ቅዱስ ይጎበኘናል። እግዚአብሔር ሰዎችን ይጎበኛል። ነገር ግን እኛ የጉብኝታችን ዘመን እናውቃለን ወይ ነው ጥያቄው። እግዚአብሔር በሕይወት የጉብኝት ዘመን እንዳለው ታውቂያለሽ? የጉብኝት ዘመን የእግዚአብሔርን ጥሪ የመቀበል እድል ነው። በተለይ ሁለተኛ ዜና ምዕራፍ 12 ቁጥር 32 ላይ የይሳኮር ልጆች ዘመኑን ይመረምሩ ነበረ ይላል። ዳዊት መንገስ በጀመረበት ጊዜ ለረጅም ዘመናት ሳኦልና የዳዊት በጦርነት ውስጥ እያሉ የዳዊት ቤት እየበረታ የሳኦል ቤት እየደከመ በሚሄድበት ጊዜ እነዚህ የይሳኮር ልጆች ጥበበኞች፣ አስተዋዮች ስለነበሩ የሳኦል መንግስት መውደቁን እየተረዱ ስለሄዱ እጆቻቸው ከዳዊት ጋር ያበረቱ ነበረ እና ያስተውሉ ነበረ። ጊዜው ምን አይነት ዘመን እንደሆነ ያውቁ ነበረ። በመጽሐፍ ቅዱሳችን ዘመናቸውን ጊዜያቸውን ያወቁ ሰዎች አሉ፣ ከተሞች አሉ። በተለይ ጌታ ኢየሱስ ክርስቶስ ሲያገለግል በነበረበት ጊዜ ሉቃስ ወንጌል ምዕራፍ 19 ከ41 እስከ 44 ስናነብ ኢየሱስ ክርስቶስ ወደ ኢየሩሳሌም እየሄደ ሳለ ከተማይቱን አያት። ስለዚህ የጉብኝትሽን ዘመን አላወቅሽም ብሎ ኢየሩሳሌምን ወቀሳት። ጌታ ኢየሱስ ክርስቶስ የጉብኝት ዘመንሽን አላወቅሽም፣ የመጎብኘትሽን ዘመን አላወቅሽም። ጠላቶችሽ ይመጣሉ፣ ቅጥር ይቀጥሩብሻል፣ ያፈርሱሻል አለ። እግዚአብሔር ሲጎበኝ ከተማ ወይም ሕዝብ ወይም ሀገር ሊያውቅ ይገባል፣ ሊነቃ ይገባል። የጉብኝቱ ዘመን ማወቅ አለበት ማለት ነው። የሰው ድርሻ አለ። እግዚአብሔር ጉብኝት ያመጣል ለሰው ልጆች። በተለያየ መንገድ እግዚአብሔር ሰዎችን ይጎበኛል፣ ይራራል፣ ይረዳል። በምህረቱ በቸርነቱ እግዚአብሔር ሰዎችን ይጎበኛል። ነገር ግን ሰው ወይም ከተማ ወይም ሀገር የጉብኝት ዘመኑን ማወቅ አለበት፣ ከእግዚአብሔር ጋር መተባበር አለበት። ጌታ ኢየሱስ ክርስቶስ ስለ ኢየሩሳሌም ያለቀሰው ስለ ኃጢአታቸው ብቻ አልነበረም፣ ነገር ግን የጉብኝታቸው ዘመን ስላላወቁ ነው። በመካከላቸው አዳኝ የሆነው ጌታ ሊያድናቸው መጥቶ እነሱ ግን አላወቁም፣ አላስተዋሉም። ደህንነትን የሚሰጣቸውን የዘላለም ሕይወትን የሚሰጣቸው ጌታ በመካከላቸው ይመላለስ ነበረ፣ በምድራቸው ነበረ፣ ስለ እነሱ ያለቅስ ነበረ። ነገር ግን እነሱ አላስተዋሉም፣ አላወቁም። ኢየሱስ ክርስቶስ ያለቀሰው ስለ ኢየሩሳሌም ኃጢአት ብቻ አይደለም፣ የመጎብኘታቸውን ዘመን ስላላወቁ ነው። ሌላው በመጽሐፍ ቅዱሳችን ፊሊክስ የሚባል አለ። የሐዋርያ ሥራ ምዕራፍ 14 ከ24 እስከ 25 ሐዋርያ ጳውሎስ ለፊሊክስ ወንጌልን ሰብኮለታል፣ ወንጌልን ነግሮታል። ወንጌልን ቢነግረውም ፊሊክስ የእግዚአብሔር ቃሉ ቢሰማም ነገር ግን በዛን ጊዜ ፊሊክስ በተለይ ፊሊክስ ያደረገው ነገር ምንድን ነው? በኋላ ና አለው፣ ሌላ ጊዜ እጠራለሁ አለው። ተዘናጋ። የእግዚአብሔር የጉብኝት ዘመን አሳለፈ። አንዳንድ ሰዎችም እንደዚህ ነው። እግዚአብሔር ወደ ቤታቸው ሲመጣ በህልም በልዩ ልዩ ነገር እግዚአብሔር ሲናገራቸው እግዚአብሔር በአንድም በሌላም ይናገራል፣ ሰው ግን አያስተውልም ይላል መጽሐፍ ቅዱስ። እግዚአብሔር ሲናገራቸው፣ እግዚአብሔር ሲጠራቸው አንዳንድ ሰዎች በኋላ ይላሉ ወይም ሳረጅ ይላሉ። ነገ ምን እንደምንሆን ግን የእግዚአብሔር ቃል በግልጽ ይናገራል። ስለ ነገ ምን ማሰብ እንደሌለብን ከሰዓት በኋላ አሁን ከዚህ ሰዓት በኋላ ምን እንደምንሆን አናውቅም።
ህይወታችን ያለው በእኛ እጅ አይደለም፣ በእግዚአብሔር እጅ ነው። የሰው ልጅ እንደ ጤዛ ነው። ስለዚህ ሰው በተሰጠው እድል መጠቀም አለበት። እግዚአብሔር ሲጠራ ወይም እግዚአብሔር ሲጎበኘው መስማት፣ መልስ መስጠት ያስፈልጋል ማለት ነው። መስማት አለበት። እግዚአብሔር የተመሰገነ ይሁን። ሌላው ያዕቆብ ነው። ዘፍጥረት ምዕራፍ 28 ከቁጥር 15 ስታነቡ እግዚአብሔር ያዕቆብን እንዲህ አለው፣ እኔ እግዚአብሔር ካንተ ጋር እሆናለሁ አለው። በምትሄድበት ስፍራ እኔ እግዚአብሔር ካንተ ጋር እሆናለሁ አደርግልሃለሁ ብዬ ተናገርኩ፣ እስካደርግልህ ድረስ አልተውህም አልጥልህም ብሎ እግዚአብሔር በሕልም ተናገረው። ያዕቆብ ተነሳ፣ በዚህ ስፍራ እግዚአብሔር አለ፣ እኔ አላወቅኩም ነበር አለ። በዛ ስፍራ እግዚአብሔር ነበር። ያዕቆብ መሽቶበት በተኛበት ስፍራ እግዚአብሔር ጎብኝቶት ነበረ እና ያዕቆብ አላወቅኩም ነበረ ይላል እና ፈራ። እንዴት ያስፈራል አለ እግዚአብሔር ሲገኝ። እግዚአብሔርን መፍራት ተማረ። እዛም ደግሞ ከእግዚአብሔር ጋር ቃል ኪዳን ገባ። በመሄድባት መንገድ ሁሉ ብትጠብቀኝ፣ ወደ ስፍራ ብትመልሰኝ ከ10 አስራት አንድ ላንተ እሰጣለሁ፣ በስፍራ ማመልክሃለሁ ብሎ ያዕቆብ ቃል ኪዳን ገባ። በመጽሐፍ ቅዱሳችን እግዚአብሔር የጎበኛቸው ሰዎች ሌሎች ደግሞ አሉ። በተለይ እግዚአብሔር የጎበኛቸው ሰዎች ወይም ጉብኝታቸው የተጠቀሙ ሰዎች ከተሞችም አሉ። አብርሃም ነው አንደኛው። አብርሃም ዘፍጥረት ምዕራፍ 18 ላይ እንግዶችን ተቀበለ፣ ለመቀበል ተጋ። እንግዶችን ከመቀበሉ የተነሳ ተናገረው እግዚአብሔር፣ የዛሬ ዓመት ሳራ ወንድ ልጅ ትወልድልሃለች ብሎ ትንቢትን ነገረው። ጉብኝቱን ተጠቀመ ማለት ነው። ሌሎችም አሉ። የነነዌ ሰዎች የእግዚአብሔር ፍርድ ታውጆባቸው ዮናስ ስብከት ከተማይቱ በ3 ቀን መካከል ትገለበጣለች ብሎ ሰበከላቸው። ሲሰብክ ከንጉሱ ጀምረው እስከ ሕፃናት እንስሳ ሁሉ በጾም በጸሎት በእግዚአብሔር ፊት ሆኑ። እግዚአብሔር ሊያደርግባቸው ከነበረው ከፍርድ አመለጡ፣ ወደ እግዚአብሔር ተመለሱ። እግዚአብሔር በፍርድ ሊጎበኛቸው ፈልጎ ነበረ። ነገር ግን እግዚአብሔር ምሕረቱ እጅግ በጣም ብዙ ስለሆነ እግዚአብሔር ምሕረት አደረገላቸው። እግዚአብሔር ምሕረት ለማድረግ ፈልጎ ስለነበረ ከተማይቱ እንዳትጠፋ ስለ ከተማይቱ ይገደው ስለነበረ እግዚአብሔር በምሕረት ተገናኛቸው። ከተማይቱም ከፍርድ አመለጠች። ከእግዚአብሔር ፍርድ አመለጡ። ሌላው ኖህ ነው። ኖህም ዘፍጥረት ምዕራፍ 6 ላይ እግዚአብሔር ኖህን ከምድር ካሉት ሰዎች ሁሉ ጻድቅ ሆኖ አገኘው። እግዚአብሔር እቺን ምድር አንድ ጊዜ አጥፍቷታል። በውሃ ጠፍታ ነበረ። ሰው ሁሉ ሲጠፋ ኖህና ቤተሰቡ እግዚአብሔርን ከመታዘዙ የተነሳ ጻድቅ ወይም ቅዱስ ከመሆኑ የተነሳ እግዚአብሔር ያለውን ነገር ከማድረጉ የተነሳ መርከብ ስራ አለው። መርከብ ሰራ ኖህ። ከዛ ኖህ ዳነ። እግዚአብሔር ሲጎበኘው አቤት አለ፣ እሺ አለ። እግዚአብሔር ያዘዘው ነገር ሁሉ አደረገ። እግዚአብሔር እንዳዘዘው እንዲሁ ደግሞ አደረገ ይላል ኖህ። እነዚህ ሰዎች ጉብኝታቸው የተጠቀሙ ናቸው፣ ብዙ ናቸው። እግዚአብሔር የተመሰገነ ይሁን። በተለይ እግዚአብሔር ሰውን ሲጎበኝ የሚሆኑ ነገሮች አሉ። ዛሬ እሱን የተወሰነውን እነግራቸዋለሁ። እግዚአብሔር ሰውን ሲጎበኝ ምን ይሆናል? እግዚአብሔር ሰውን ሲጎበኝ አንደኛ እግዚአብሔር ወደ ሰው ሲመጣ ሰውን ሲጎበኝ ጉብኝት ሲያደርግ የሚሆነው ነገር አንደኛው እግዚአብሔር ነፃነትን ነው የሚሰጠን። ነፃነት እናገኛለን። በተለይ ዘጸአት ምዕራፍ 3 ላይ እግዚአብሔር እንደዚህ አለ። እግዚአብሔር ለሙሴ ሲናገረው ሕዝቤ ያገለግለኝና ያመልከኝ ዘንድ ነፃ ላወጣው ወረድኩ አለ። የሕዝቤን ጭቆና አየው አለ። ስለዚህ ጎበኘኋቸው አለ እግዚአብሔር። እስራኤላውያንን ከግብፅ ከባርነት ምድር ለማውጣት እግዚአብሔር እስራኤልን ጎበኘ። ያገለግለኝና ያመልከኝ ዘንድ ሕዝቤ ነፃ አወጣለሁ አለ። ስለዚህ እግዚአብሔርን ለማምለክ እግዚአብሔርን ለማገልገል ነፃ መውጣት ያስፈልጋል ማለት ነው። እግዚአብሔር ነፃ አውጪ አምላክ ነው። ጎብኝቶ ነው እግዚአብሔር አገልጋይ የሚያደርገው ወይም ነፃ አውጥቶ ነው እግዚአብሔር እሱን እንድናመልከው የሚፈልገው። ስለዚህ የእግዚአብሔር ጉብኝት ነፃነትን ያመጣል። የእግዚአብሔር ጉብኝት ሰውን ከሞት ነፃ ያደርጋል፣ ከኃጢአት ነፃነትን ይሰጣል። መጽሐፍ ቅዱስ ሲናገር ኃጢአት የሚሰራ ሁሉ የኃጢአት ባሪያ ነው ይላል። ማንም ሰው በዚህ ምድር ላይ ሰውን ከኃጢአት ሊያስለቅቅ አይችልም። የእግዚአብሔር ጉብኝት ግን እግዚአብሔር ሲመጣ ግን ሰውን ሁሉ ከኃጢአት ነፃ ያወጣል። ጌታ ኢየሱስ ክርስቶስ
ለዚህ ነው የመጣው። ሰዎችን ከበደል ከኃጢአታችን ለማንጻት ኢየሱስ ክርስቶስ ስለ ኃጢአታችን ሞቷል፣ ተቀብሯል፣ በሶስተኛው ቀንም ከሙታን ተነስቷል። ኢየሱስ ስለ ኃጢአታችን ሞተ፣ ደግሞም ተቀበረ፣ በሶስተኛው ቀንም ከሙታን ተነሳ ይላል። ስለዚህ ጌታ ኢየሱስ ክርስቶስ መጥቷል፣ ወደዚህ ምድር ሊያድነን መጥቷል ማለት ነው። ስለዚህ ነፃነትን ይሰጠናል። ጌታ ነፃ ያወጣናል። ሲጎበኘን ነፃነት ይሰጠናል። ከኃጢአት ባርነት ነፃ እንወጣለን። እስራኤላውያን ልክ ከፈርዖን ባርነት ነፃ ወጥተው ወደ ምድረ በዳ እንደሄዱ ከእግዚአብሔር ከአምላክ ዘንድ የወረደውን መና እንደበሉ ሰማያዊ ምግብ እንደተመገቡ በዛም እግዚአብሔር እንዳገለገሉና እንዳመለኩ የእግዚአብሔር ቃል እንደሚናገረው በዚህም ዘመን እግዚአብሔር ሰዎችን ይጎበኛል፣ ነፃ ያወጣል። በክርስቶስ ኢየሱስ ነፃ ያወጣል። መጽሐፍ ቅዱስ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ላይ ማንም በክርስቶስ ቢሆን አዲስ ፍጥረት ነው ይላል። አዲስ ፍጥረት ነው። ሁሉ ነገር አልፏል፣ አሮጌው ነገር አልፏል፣ ሁሉ ነገር አዲስ ሆኗል። ሰው ኢየሱስ ክርስቶስን ሲያምን ወይም ሲቀበል፣ በክርስቶስ ኢየሱስ ሲያምን፣ ኢየሱስ ክርስቶስ ስለ ኃጢአቱ እንደሞተ፣ ኢየሱስ ክርስቶስ ስለ በደሉ በመስቀል ላይ እንደሞተ እንደደቀቀ ሲያምን የዘላለም ሕይወትን ያገኛል። ጌታ ኢየሱስ ክርስቶስ ሲናገር እውነት እውነት እላቸዋለሁ በእኔ የሚያምን ከሞት ወደ ሕይወት ተሻገረ እንጂ ዳግመኛ ወደ ፍርድ አይመጣም አለ። በጌታ በኢየሱስ ክርስቶስ የሚያምን ከሞት ወደ ሕይወት ተሻገረ እንጂ ዳግመኛ ወደ ፍርድ አይመጣም፣ ለፍርድ አይቀርብም። ምክንያቱም ጌታ ኢየሱስ ክርስቶስ ስለ ኃጢአታችን ተፈርዶበታል። ስለ በደላችን በቀራንዮ መስቀል ላይ ስለ እኛ ሞቷል፣ ስለ ኃጢአታችን ሞቷል። ኢየሱስ ጌታ እንደሆነ በአፍ ብትመሰክር፣ እግዚአብሔር ከሙታን እንዳስነሳው በልብ ብታምን ትድናል። ሰው በአፉ መስክሮ ይድናል፣ በልቡ አምኖ ይጸድቃል። የእግዚአብሔር ቃል እንደሚናገረው ነፃ ይወጣል፣ ቀንበርን ይሰብራል። ጌታ እግዚአብሔር ስርዓትን ይፈታል፣ ነፃነትን ይሰጣል። ጌታ ኢየሱስ ክርስቶስ አገልግሎት ሊጀምር ሲል ምንድን ነው ያለው? እነሆ የጌታ መንፈስ በእኔ ላይ ነው፣ ለታሰሩት መፈታትን፣ ለዕውሮች ማየትን፣ የተጠቁትን ነፃ አወጣ ዘንድ የተወደደችውን የጌታ ዓመት ሰብክ ዘንድ ልኮኛል። ኢየሱስ ክርስቶስ የመጣው ሰውን ከጭቆና ነፃ ለማውጣት ነው። ከባርነት፣ ከኃጢአት ባርነት፣ ከሞት ባርነት ነፃ ለማውጣት ነው። የእግዚአብሔር ጉብኝት እንደዚህ ያደርጋል። ሰው እግዚአብሔር በክርስቶስ ኢየሱስ ሁላችን ጎብኝተናል። የጉብኝታችን ዘመን ማወቅ አለብን። ይህ የምህረት ዓመት ነው። ይህ የእግዚአብሔር የጉብኝት ዘመን ነው። በክርስቶስ ኢየሱስ ሰውን የጎበኘበት ዓመተ ምህረት ነው። ስለዚህ የሰው ልጅ ወደ ኢየሱስ ሲመጣ የጉብኝቱ ዘመን ተጠቀመ ማለት ነው። ነፃ ይወጣል፣ ቀንበሩ ይሰበራል፣ እስራቱ ይፈታል፣ ከሰይጣን ባርነት ነፃ ይወጣል፣ ከኃጢአት ባርነት ነፃ ይወጣል፣ ከሞት እስራት ይፈታል። የሞት ፍርሃት ቀንበር ከላዩ ላይ ይሰበራል፣ በነፃነት መኖር ይጀምራል። እግዚአብሔር የተመሰገነ ይሁን። እግዚአብሔር ሰዎችን ሁሉ በነፃነት እንዲኖሩ ነው ልጁን ኢየሱስ ክርስቶስን ወደዚህ ምድር የላከው። ማንም በልጁ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁ እስኪሰጥ ድረስ ዓለሙን ሁሉ እንዲህ ወደዋልና ይላል ዮሐንስ 3:16። በልጁ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁ እስኪሰጥ ድረስ ዓለሙን ሁሉ እንዲህ ወደዋል። ዓለም በልጁ አምኖ እንዲድን ነው እንጂ በዓለም እንዲፈርድ ወደ ዓለም አላከውም። በልጁ በሚያምን አይፈረድበትም። በልጁ በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። ሰዎች ስራቸው ክፉ ስለነበረ ወደ ብርሃን መምጣት አይፈልጉም። ሰው ግን መልካም የሆነ ወይም በእግዚአብሔር ተደርጎ አልተደረገ እንደሆነ ለማለት ወደ ብርሃን ይመጣል ይላል የእግዚአብሔር ቃል። ስለዚህ የእግዚአብሔር ጉብኝት ነፃ ያወጣል፣ ቀንበርን ይሰብራል፣ ስርዓትን ይፈታል። የእግዚአብሔር ጉብኝት ወደ እያንዳንዳችሁ ቤት ይምጣ። ይህን ቃል በምትሰሙ ሁሉ ላይ የእግዚአብሔር ጉብኝት ያገኛችሁ። የእግዚአብሔር በረከት፣ የእግዚአብሔር ጸጋ፣ የእግዚአብሔር ምሕረት በቤታችሁ ይሁን። የእግዚአብሔር ኃይል ያገኛችሁ። የማዳን ጉልበቱ፣ የማዳን ኃይሉ በእናንተ ውስጥ ይስራ፣ በቤታችሁ ይስራ፣ በልጆቻችሁ፣ በትውልዳችሁ፣ በዘር ማንዘራችሁ የእግዚአብሔር ምሕረት ይሆን። የእግዚአብሔር ኃይል በሕይወታችሁ ይስራ። በክርስቶስ ኢየሱስ ያለው የእግዚአብሔር ነፃ የሚያወጣው ቀንበርን፣ እስራትን የሚፈታው የእግዚአብሔር ክብር፣ የእግዚአብሔር መንፈስ በሕይወታችሁ ይገለጥ። የእግዚአብሔር ጉብኝት የሚያደርገው ይሄኛው ነፃ ያወጣል። የእግዚአብሔር ጉብኝት ክብር ለእግዚአብሔር ይሁን። ሌላው ሁለተኛው የእግዚአብሔር ጉብኝት ምን ያደርጋል ብለን ብንጠይቅ የእግዚአብሔር ጉብኝት የተስፋ ቃሎቻችን እንዲፈጸሙ ያደርጋል። ዘፍጥረት ምዕራፍ 21 ከ1 እስከ 2 ስታነቡ እግዚአብሔር እንደተናገረው ሳራን አሰባት፣ እንደተናገረው ለሳራ አደረገላት ይላል። እግዚአብሔር የተናገረው ነገር ይፈጽማል። እግዚአብሔር ያለው ነገር ሁሉ ይፈጸማል። መጽሐፍ ቅዱስ እንደሚናገረው
እግዚአብሔር ለእስራኤል ከተናገረው መልካም ነገር ሁሉ ተፈጸመ እንጂ አንድም የቀረ ነገር የለም ይላል። እግዚአብሔር ለእስራኤል ከተናገረው ነገር ሁሉም ተፈጸመ ይላል። አንድም የቀረ ነገር የለም ይላል። እግዚአብሔር መልካም ነገር ይናገራል። ሰው ልጆች መልካም ነገር የሆነው ነገር ሁሉ እግዚአብሔር ያደርጋል። እግዚአብሔር ልጁን ኢየሱስ ክርስቶስን እልካለሁ ብሎ ነበረ በብሉይ ኪዳን። ኢየሱስ ክርስቶስን ወደዚህ ምድር ልኳል። ለሰው ልጆች ደህንነትን አምጥቷል፣ ነፃነትን አምጥቷል። እንዲሁ ደግሞ ኢየሱስ ክርስቶስ ወደፊት ይመጣል፣ ተመልሶ ምድርን ይገዛል ለ1000 ዓመት። ከዛ በኋላ ለዘላለም ንጉሥ ይሆናል። ይህ ደግሞ ይፈጸማል። እንዲሁ ደግሞ ለሰው ልጆች የሰጠው ተስፋ በመጽሐፍ ቅዱስ ለአብርሃም የሰጠውን ተስፋ ፈጽሟል። 430 ዓመት በባርነት ህዝብ ይገዛል ዘር ከዛ በኋላ አወጣዋለሁ ብሎ እግዚአብሔር ያንን አድርጓል፣ አውጥቷቸዋል። እነ ኤርምያስ እነ ኢሳያስ ብዙ ትንቢት ተናግሯል። እስራኤላውያን በባርነት ወደ ባቢሎን ተሰደው 70 ዓመት ተገዝተው ከ70 ዓመት በኋላ ጎብኝቷቸው እግዚአብሔር በድል አውጥቷቸዋል፣ ነፃ አውጥቷቸዋል፣ ጎብኝቷቸዋል። የተስፋ ቃሎቻቸው በሙሉ ተፈጽመዋል። ዛሬም እግዚአብሔር በህይወታችን የተናገረው ነገር የሚፈጸመው የእግዚአብሔር ጉብኝት ወደ ህይወታችን ሲመጣ ነው። እግዚአብሔር ሲጎበኘን በህይወታችን የተናገረው መልካም ነገር ሁሉ ይፈጸማል። እግዚአብሔር የተመሰገነ። ልክ እንደ ሳራ ማለት ነው። ሌላው ሐናም ወደ እግዚአብሔር ጸለች፣ ልጅ የላትም፣ መካን ነበረች። ስለዚህ ኤሊ ተናገራት፣ እግዚአብሔር የተናገረውን ይስጥሽ አላት። እንደዛው ደግሞ አደረገላት። ሩት ምዕራፍ 2 ላይ እግዚአብሔር አዋቂ ነው አለች እሷ። ከእግዚአብሔር ከአምላካችን በቀር ቅዱስ የለም፣ አንተ ቅዱስ ነህ፣ አትታበዩ፣ ኩራት አትናገሩ፣ እግዚአብሔር አዋቂ ነው አለች። ዘመረች ለእግዚአብሔር። እግዚአብሔር የተመሰገነ ይሁን። ለእግዚአብሔር ዘመረች፣ ምክንያቱም የተስፋ ቃሎቿ ተፈጸሙ። እግዚአብሔር የተመሰገነ ይሁን። እግዚአብሔር የተናገረው ነገር ሁሉ ይፈጸማል። ሰው ትንቢት ነግሯችሁ ካልተፈጸመ ወይም አንድ ነብይ ነኝ የሚል ትንቢት ነግሯችሁ ካልተፈጸመ እግዚአብሔር አልተናገረው። መጽሐፍ ቅዱስ እንደሚናገረው ያን ነብይ አትፍራው ይላል። እግዚአብሔር የተናገረውን እንዴት እናውቃለን ብትሉ አላቸው እስራኤል፣ አንድ ህልም አላሚ ወይም ትንቢት ተናጋሪ ትንቢት ቢነግር ትንቢቱ ባይፈጸም አምላክ እግዚአብሔር አልተናገረው፣ ወይ ከልቡ አውጥቶ ተናግሯል፣ ወይ ደግሞ ከሰይጣን መንፈስ ተሳስቶ ተናግሯል፣ ወይ ከመንፈሱ ከራሱ ከልቡ አውጥቶ ተናግሯል። እግዚአብሔር ያልተናገረውን ተናግሯል በስሜቱ። ምክንያቱም እግዚአብሔር የተናገረው ነገር ሁሉ የሚፈጽም አምላክ ነው። ሐሰትን ይናገር ዘንድ ጌታ ሰው አይደለም፣ ይዋሽ ዘንድ እግዚአብሔር የሰው ልጅ አይደለም። እግዚአብሔር የተናገረው የተስፋ ቃል ሁሉ ይፈጽማል። የእግዚአብሔር ጉብኝት እግዚአብሔር የተናገረው ነገር እንዲፈጸም ያደርጋል። ሲጎበኘን እግዚአብሔር የተመሰገነ ይሁን። እግዚአብሔር ሲጎበኝ፣ ሌላው ሶስተኛው እግዚአብሔር ሲጎበኝ ምን ይሆናል የሚለው፣ እግዚአብሔር ሲጎበኝ ተሐድሶን ያመጣል። ህይወታችን ይታደሳል። በተለይ እስራኤላውያን ወደ ምርኮ ወደ ባቢሎን ከሄዱ በኋላ 70 ዓመት ለባቢሎን መንግስት ትገዛላችሁ አላቸው እግዚአብሔር። ከዛ በኋላ ሲያልቅ ኤርምያስ ምዕራፍ 29 ቁጥር 11 ላይ ለእናንተ የማስባትን ሐሳብ እኔ ያውቃለሁ፣ ተስፋና ፍጻሜ ስጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ ነገር አይደለም። እንደገና መልሳችኋለሁ ወደ ምድራችሁ፣ ህይወታችሁን አድሳለሁ፣ ተሐድሶን አደርጋለሁ፣ ወደ ምድራችሁ መልሳለሁ፣ እንደ ድሮ ታመልኩኛላችሁ፣ ህይወታችሁ ይታደሳል፣ ያጣችሁት ነገር እንደገና ታገኛላችሁ፣ ምርኳችሁን እመልሳለሁ አለ መጽሐፍ ቅዱስ። በተለይ እግዚአብሔር የጽዮንን ምርኮ በመለሰ ጊዜ እጅግ ደስ አለን ይላል። እጅግ ደስ አለን፣ በዛን ጊዜ ደስተኞች ሆነን። እግዚአብሔር ታላቅ ነገር አደረገላቸው ተባለ። እግዚአብሔር ታላቅ ነገር አደረገልን፣ እኛም ደስ አለን ይላል። አቤቱ በደቡብ እንዳሉ ፈሳሾች ምርኳችንን መልስ። ሲሄዱ ዘራቸው ተሸክመው እያለቀሱ ተሰማሩ፣ ሲመለሱ ግን ነዷቸው ተሸክመው በደስታ ይመጣሉ። በለቅሶ የሚዘሩ ሁሉ በደስታ ያጭዳሉ ይላል የእግዚአብሔር ቃል። እግዚአብሔር ምርኮን ይመልሳል፣ ተሐድሶን ያደርጋል፣ ያጣነው ነገር ይሰጠናል። እግዚአብሔር ህይወታችንን ያድሳል፣ እንደገና ያድሳል ህይወታችንን። እስራኤላውያን ልክ እንደዛ ነብዩ ዳንኤል ትንቢት ተናገረ። ነብዩ ዳንኤል ኤርምያስ የተናገረውን ትንቢት አነበበ፣ በዚያም ጸለየ። እግዚአብሔር ህዝቡን የሚጎበኝበት ዘመን እንደሆነ አወቀ። እግዚአብሔር የተመሰገነ ይሁን። ክብር ሁሉ ለእግዚአብሔር ይሁን። የቀረውን ሌላ ጊዜ እናያለን። ለዛሬ በቃናል። እግዚአብሔር ይባርካችሁ።